ስልክ በምትገዙበት ሰዓትና ከገዛችሁም በኋላ በምትጠቀሙበት ሰዓት ሊጠቅሟችሁ የሚችሉ ስልካችሁ ላይ ማየት የምትችሏቸው ምርጥ ስልካችሁ ላይ ቁጥር ብቻ በማስገባት ነው እናንተ ስልኩ የተመረተበትን ዓመተ ምህረት የተከፈተበትን ዓመተ ምህረትና እንዲሁም ደግሞ የተለያዩ ማስተካከል የምትችሏቸውን ነገሮች በዛሬው ቪዲዮ ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ደግሞ ከታች ያለውን የሰብስክራይብ በተን በመጫን ቤተሰብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ጓደኞቻችሁን መጋበዝ እንዲሁም ደግሞ ሐሳብ ጥያቄና ኮሜንት ካላችሁ ደግሞ ከታች ላይ ያስቀምጡልኝ። ወደ ቪዲዮ ልውሰዳችሁ። የመጀመሪያው የሚሆነው እንግዲህ ስልካችሁ ላይ መቼ እንደተገዛና ስልካችሁ ደግሞ ለመጀመሪያ ጊዜ ፓወር ኦን የሆነበትን እንዴት አድርጋችሁ ማወቅ እንደምትችሉ ነው የማሳያችሁ ማለት ነው። ይህንንም ለማድረግ ወደ ስልካችሁ መደወያ ነው የምትገቡት። ምንም አይነት አፕሊኬሽን መጫንም ሆነ እንዲሁም ደግሞ የተለየ ሴቲንግ ውስጥ መግባት አያስፈልጋችሁም። ልክ ስልካችሁ መደወያ ላይ ገብታችሁ እኔ እንደማስገባው ኮዱን ተከትላችሁ ታስገባላችሁ። በማነብበት ሰዓት ዩቲዩብ ቪዲዮ እያጠፋብኝ ስለሆነ ነው። ስለዚህ እናንተ ዘንድ የተቀመጠላችሁን ጽሁፍ በትክክል ሳትሳሳቱ ከጻፋችሁ በኋላ ልክ እንዲህ አይነት ኢንተርፌስ ያለው ይከፍትላችኋል ማለት ነው። ይህንንም ከከፈተላችሁ በኋላ ከታይ ዳር የተቀመጠ ቁጥር አለ አርኤፍ ሲኤል ብሎ የተቀመጠ ማለት ነው። አሁን ይሄ 2022 1229 ይላል ማለት ነው። የተከፈተበትን ዓመተ ምህረት ወሩንና እንዲሁም ደግሞ ቀኑን ጭምር ያስቀምጥላችኋል ማለት ነው። ይህንንም በማድረግ ስልካችሁ መቼ ላይ እንደተከፈተ እንዲሁም ደግሞ በጣም ያገለገለና አዲስ መሆኑን በቀላሉ በዚህ መልኩ መለየትና መጠቀም ትችላላችሁ። ይህንንም ደግሞ ስልክ በምትገዙበት ሰዓት እናንተ የግዴታ ይህንን መመልከት አለባችሁ ማለት ነው። ምክንያቱም አሮጌ ስልክ አዲስ ነው ተብላችሁ ሊሸጥላችሁ ይችላል። እንዳትሸወዱ ነገር ስለሚጠቅማችሁ ሞክሩት፣ ይሰራላችኋል ማለት ነው። ሁለተኛው ደግሞ የሚሆነው ስልካችሁ የሚንቀረፈፍ እንዲሁም ደግሞ ባትሪ የሚጨርስባችሁ ከሆነ በቀላሉ እንዴት አድርጋችሁ ይህንን ነገር መቀነስና መጠቀም እንደምትችሉ ነው የማሳያችሁ። ይህንንም ለማድረግ እዚሁ መደወያ ላይ ገብታችሁ የምታስገቡትን ቁጥር ብቻ እዚህ ዘንድ አጽፍላችኋል ማለት ነው። ይህንንም በምታስገቡበት ሰዓት እንደምትመለከቱት እኔ ጋር የሚከፍትልኝ ኢንተርፌስ አለ። እናንተ ዘንዳም ይህንንም በምታስገቡበት ሰዓት ልክ እንዲህ አይነት ኢንተርፌስ ይከፍትላችኋል። በመቀጠልም ድሌት እዚህ ዘንድ መጀመሪያ ላይ ማለት ነው ይህንን ትደልቱታላችሁ ማለት ነው። ድሌት የምታደርጉበት ላይ ማለት ነው። ድሌት ዳምፕ ስቴት የሚለውን ማለት ነው። ይህንንም ዳምፕ ስቴቱን ድሌት በምታደርጉበት ሰዓት ራሱ ዳምፕ ረስት ይልና ራሱ ረስት ያደርግላችኋል ማለት ነው። ይህንንም ረስት ካደረግላችሁ የስልካችሁ ፍጥነት በፊት ከነበረበት በጣም ይጨምርላችኋል ማለት ነው። ይህንንም ነገር በማድረግ የስልካችሁ ፍጥነት እየተንቀረፈፈ ካስቸገራችሁ እንዲፈጥን ማድረግ ትችላላችሁ። ሶስተኛው ደግሞ የሚሆነው ስልካችሁ በምትደዋወሉበት ሰዓት መስመሩ ተይዟል እንዲሁም ደግሞ ሁለቴ ወይም ሶስቴ ከጠራ በኋላ ራሱ ስልኩ የደወላችሁ ደንበኛ ጥሪ እያስተላለፈ ነው እያለ የሚዘጋባችሁ ከሆነ ይህንን ነገር እንዴት እንደምታስተካክሉ ላሳያችሁ። እስክሪኑ ላይ የጻፍኩላችሁን ቁጥር ካስገባችሁ በኋላ ቀጥታ መደወል ነው የሚሆነው። ይህንንም በምትደውሉበት ሰዓት ከታይ ዳር የሚመጣላችሁ ጽሁፍ አለ ማለት ነው። ሰክሰስ ሲሆን ይህ ነገር ሲቋረጥ ማለት ነው። ልክ እንደዚህ ከደወላችሁለት በኋላ ኤምኤምአይ ኮምፕሌት የሚል ጽሁፍ ካመጣላችሁ በኋላ ኮል ፎርዋርዲንግ ኦር ሬዘር ሰክሰስፉል ብሎ ይጽፍላችኋል ማለት ነው። ይህም ከመጣላችሁ በኋላ እናንተ ስልክ በሚደወልላችሁ ሰዓት መስመሩ ተይዟል ወይም ደግሞ ጥሪ እያስተላለፈ ነው አይላችሁ ማለት ነው። ይህንን በማድረግ ማስተካከል ትችላላችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በድጋሚ ጠይቃችኋለሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።